1997 ጊዜ ስልሽ ፖለቲካ ሆነ ንግግራችን አይደል? የምን ፖለቲካ ነው የምታወራው? እንዲያው 1997 እንደው ይረሳል? በዚች ሀገር ላይ የተደረገ የእውነት ምርጫ ትዝ አይልሽም? ይረሳል? ስንቱ እንደሞተ ይረሳል? ግን በእድሜ ጠገብ ወረወላ ፖለቲከኞች የተነሳ ፍትህ አተን የተበላ ነው ምርጫ ዋ ያረጉን ተኪሳችን። ይረሳል? ታድለሻል እኮ አንቺ ምንም አይገባሽም። ታድለሻል፣ መታደል ነው። እኔም ፖለቲካ ውስጥ አታስገባኝ፣ ልኑርበት። ወይ ኖረሽ ሞተሻለት። አሁን እየኖርሽ ነው። አሁን ባንቺ ቤት እኔና አንቺ እንግዲህ አለን ማለት ነው፣ እየኖርን ነው ማለት ነው አይደል? ታስቀያለሽ ዳል መየሙጭ ልኑርበት አለች። ልኑርበት 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 የሚለው የማሙድን ዘፈን አስታወሽኝ እንጂ። ይልቅ ነገሬን አታስረሳኝ። አዲሱ ልጅ ምንድነው ነው እያልኩ ያለሁት? እቴ እንዴ ስንት ጊዜ ለምነግርሽ አቶ ሰለሞን ጋር ተከራይቶ ይኖር የነበረ ልጅ አቶ ሰለሞን እንደ ልጅ የማየው ነው። አሁን ልጆቼ ከዩኒቨርሲቲ መጥተው ቤት ጠበበኝ፣ ስለዚህ አውጥቼ አልጥለውም፣ ልጄ ነው፣ አንተ ጋር ባደራ ይቀመጥልኝ አለ። ይሄን ነግሬሻለሁ እኮ። እና አደራዬን ልብላ ነው የምትይው? ልብላ ብላ ነው የምትይኝ? እኔ አደራህን ብላ አላልኩኝ። እኛ የደረሰች ልጅ አለችን። ሰው ሁላ አደራ ባለ ቁጥር እያመጣክ እያስገባክ ነው። ግቢው ጎረምሳ ብቻ ሆነ። ታዲያ ጉርምስና ምንድነው ችግሩ? እኔ እኮ አልገባኝ እኮ ነው። ቤቱን ጎረምሳ ብቻ አረከው፣ ቤቱን ጎረምሳ ብቻ አረከው። ጉርምስና እኮ የተፈጥሮ ሂደት እኮ ነው። ጌታ ለሰው ልጆች የሰጣቸው አንዱ መገለጫ የወጣትነት መገለጫ ጉርምስና ነው። አንድ ሰው ይወለዳል፣ ዳዴ ይላል፣ ከዛ ልጅ ይሆናል፣ ከዛ ይጎረምሳል፣ ከዛ ይጎለምሳል፣ ከዛ ያረጃል፣ ከዛ በኋላ ይጃጃል። ያለ እኮ ነው። ለምን ጎረመሳችሁ ነው ወይ ደግሞ አትጎርምሱ እንበላቸው? እዚህ ቤት የሚመጣ ሰው ጎረምሳ ካልሆንክ ነው የምትገባው እንበል? ልጃችን የደረሰችስ ብትሆን ደግሞ ምንድነው ችግሩ? የኔና አንቺ ልጅ እኮ መውደቁ የሚያምረው እኔና አንቺ በምንሰራው ክፉና ደግ ስራ እኮ ልክ ነው። ደግ ስራ ከሰራ እግዚአብሔር ይመስገን ጥሩ ቦታ ትወርቃለች። ክፉ ስራ ተሰራን ደግሞ ክፉ ቦታ ትወርቃለች። የእጃችንን ነው የምናገኘው፣ እየዘራነው ነው የምናጭተው። ምን አስፈራሽ አንቺ? የኛ ጥሩነት ጎረምሳ በመሰብሰብ ነው። አሁን እኮ አንቺ ይህ አፍንጫ ለምን እዚህ ጋር ሆነ፣ ጆሮ ለምንድን ነው ቦታው እዚህ ጋር የሆነው እያልሽ እየጠየቅሽ ነው። ይነግሩታል። አትፍሪ። ጉርምስና የእድገት መገለጫ ነው። ያንቺ ልጅ ደርሳለች ተብሎ የደረሱ ወጣቶች መቀመጫ ማጣት አለባቸው። ይኸውልሽ ልጅሽ በጎ ቦታ፣ ትልቅ ቦታ፣ ጥሩ ቦታ እንድትወድቅ አንቺ ጥሩ ነገር መስራት ብቻ ይከፈልሻል። ከፋዩ ባለቤቱ ነው። የኔ ልጅ ደግሞ አትወድቅም። እናቴ ደህና ደሪ ማለቴ ደህና ዋይ ማለቴ ነው። አዳሩንማ ያው ታውቂዋለሽ፣ አውቀዋለሁ። ማን እኔ ልጅ? ደህና አደሩ ማዘርዬ። ይመስገን። መቼስ እዚህ ግቢ ሲያከራየ ስለ ግቢው ህግ ነግሯል አይደል? አዎ። ስለዚህ እያመሹ መምጣት፣ መጠጥ ጠጥቶ መግባት፣ ሰው ማንጋጋት በፍጹም የተከለከለ ነው። ሌላው ደግሞ ውሃ ማባከን ክልክል ነው። ስለ መጸዳጃ ቤቱም ደግሞ ልንገር፣ በቀን 1 ጊዜ ነው የምትከፍለው። ትሰማኛለህ? አዎ አዎ አዎ፣ በየወሩ ነው የምከፍለው። ምኑን ነው የምከፍለው? የቤት ኪራዩን ነው። እኔ በቀን በቀን አልኩክ፣ እሱ ሊቀርልህ ነው። እኔ ድሮም እኮ ብያለሁ፣ ተናግሬያለሁ። ድሮም ስነግራቸው ነው ብያሉት። በጣም አድናቂ ነኝ። በጣም ነው የምወደው። አመሰግናለሁ። አብረን ፎቶ እንነሳ።
0913 14 15 16 ያዡ። እሺ አመሰግናለሁ። ቀላል ቁጥር ነው። ዝነኝነት ከባድ ነው እባክህ። ያው ሀብታችን የህዝብ ፍቅር አይደል? አርት እንዴት ነው ያዋጣል? ይመስገነው ሳንበላ እናድር። ጥሩ ነው። ያው መቼም የእናንተ ሀብት ሴትና ፎቶ ነው ማለት የገንዘብ ኬት ይመጣል ብዬ። አርትም እኮ ሙያ ነው። ያሰሩን ሰዎች እግዜር ይስጥልን ብለው አይሸኙንም፣ ይከፍሉናል። ሂሳብ ተውቶ በእኔ ነው ሂሳብ ተከፍሏል። እሺ አመሰግናለሁ። ምንም አይደል። ሌላ ጊዜ በቃ ተገናኝተን እናወራለን። ልሄድ ነው። እግረኛ ነህ መሰለኝ። እኔ እሸኝሃለሁ። አይ ማስቸገር አልፈልግም። ምንም ችግር የለም። የህዝብ አገልጋይ ነን። ሀብታችን ህዝባችን ነው ትሉ አይደለም እንዴ? አንዳንዴ እኛ የምናገልግላችሁ ግድ የለህ። ኧረ ማስቸገር እንዳይሆንብኝ። አረ ችግር የለውም። ተነስ ና ሸኛ። ደህና አደርሽ? ደህና። እንዴት አደርክ? ናትናኤል አልገባም? አልገባም። ዛሬም አርፍዶ ሊገባ ነው። ብዙ ጊዜ ነግሬው ነበር ግን ሊሰማኝ አልቻለም። በሱ ምክንያት ብዙ ስራ እየተስተጓጎለ ነው። እሺ እንደመጣ ቢሮ ላኪል። ቆንጆ መኪና ነው ያለ። አይ እኔ ብዙም አልጠቀማትም። ለምን? ከዚህች የተሻሉ ብዙ የተለያዩ መኪኖች አሉ። አንተ ግን እንዴት ነው በእግርህ የምትሄደው? አይ ጫማ አለኝ እኮ በጫማዬ ነው የምሄደው። አይ ሚን ዝነኛ ነህ፣ ታዋቂ ነህ፣ እንዴት መኪና አልነዳህም ማለት ነው? እነዳለሁ እኮ። የት አለ ታዲያ? የሰው ተውሼ ክሊፕ ላይ ስንሰራ። ጥሩ ትጫወታለህ። በነገራችን ላይ ብዙ አርቲስቶች መኪና ሲነዱ ያለውኝ፣ በተለይ ሴቶች። ጾታዬ ምቀኛ ሆነብኛ። እኛ ወንዶችን እስካሁን ጫማ የሚያስመርጠን እንጂ መኪና የሚያስመርጠን አላጋጥመንም። ባይሆን አሁን ስኳር ማሚ ነገር እየፈለግኩ ነው ከሸለሙኝ ብዬ። ጥሩ ትጫወታለህ። አሁን በቅርቡ የሰራሁት ክሊፕም እሱን ነገር ያማከለ ነው። ማባበል አልሰሙትም? አዲሱ ስራዬን እባክዎትን ይስጡኝ የሚል ነው። እንግዲህ አንተ ታሳየኛለህ። እኔ አንድ ጉዳይ አለኝ። እሱን ጉዳይ ካስፈጸምክልኝ እችኑ መኪና ሸልምሃለሁ። መኪና እችኑ ትወስዳታለህ። ወንጀል ብቻ እንዳይሆን። ኖ በፍጹም። ደግሞ በጣም ቀላል ነው። ዝናን ተጠቅመህ ጉዳይን ታስፈጽምልኛለህ። እችኑ መኪና ትወስዳለህ። እሺ ምንድን ነው ስራው? አንድ ሰው ማዋረድ። ማዋረድ በቃ ሲዋረድ ማየት ፈልጋለሁ። ምን አይነት ውርደት ቢሆን ነው መኪና የሚያሸልም? አቤት አለቃ። ናትናኤል ለምንድን ነው ስራ እያረፈድክ የምትገባው? ከዚህ በፊት ተነጋግረናል ነበር? አዎ አለቃ ነግሬ ነበር። ሁለተኛ እንዳይደገም። እሺ አለቃ። የመጨረሻ ማስጠንቀቂያ ነው። ወርቅ። እሺ ጨርሻለሁ። ያዝኩትን ስራ ስራና ጨርስ። እሺ አመሰግናለሁ። አንቺ ልጅ ምን አለ ይሄን ዘፈን ከመሸመድጅ ትምህርትሽን አርፈሽ ብታጠኝ። ማሚ ደግሞ ትምህርትና አሁን ዘፈን ምን ያገናኘዋል? ደግሞ ታዋቂ ሆኜ አኮራሻለሁ። እንደማን ነው ታዋቂ የምትሆኚው? እንደ አስቴር ነው ወይስ እንደ ቡዝዬ? ቡዝዬ ማናት? ቆይ አንቺ ቡዝዬን ሳታቂ ነው እዚህ ቁጭ ብለሽ የምታንቋርሪው? ማሚ ዘሪቱ ማለት ነው? ዘሪቱማ አሁን እናንተ ናት። እሺ ቡዝዬ ማናት? እሺ የቡዝዬን አንድ ተጫውቺልኝ። የእናት ውለታዋን መቼ ረሳለሁ ልጅነቷ። አይ እኔ ግጥሙ ላጠፍቶ። ይልቅ እኔ ልምከርሽ፣ አንቺ ታዋቂ መሆን ከፈለግሽ የቡዝዬን ግጥሞች አጥንተሽ የእሷን ዘፈኖች ብቻ ዝፈኝ። በቃ ይሄን ነው የምመክርሽ። አሁን ተነሽናት ወደ ስራችን። ያው እንግዲህ ሂሳቡ ተዘግቷል። ዛሬ በእኔ ነው። ለምን እንተዋወቃለን እንዴ? እዚህ ሰፈር ውስጥ ደግሞ እርሶን የማያውቅ ሰው አለ እንዴ? የድሃ አባት አይደል እንደሚባሉት?
ምን ይደረግ መቼስ ታለ ተካፍሎ መብላትን የመሰለ ነገር የለም። እውነት ነው። እዚህ ሰፈር አንተ? አዎ እዚሁ ሰፈር ነበርኩኝ። ብቻ አሁን ቤት ፈልግና ውጣ ተባልኩ። እኔማ እርሶ ጋር አንዲት ክፍል ባገኝ ብዬ አይ እርሶ ደግሞ ለካ ለወንደላጤ ያከራዩም። አዎ ዋው ምን እናድርግ ብለህ ነው? እኛም ወደን አይደለም እኛም እናከራየው ቤቱን ነው። ደግሞ ተከራዮቹ የሚያዩት ሌላ ሆነ። እዳ ገባን እኮ ወደን አይደለም። ብቻ እኔ ከሌላው ሰውም ቢሆን የተሻለ ክፍያ ከፍዬ እርሶ ጋር ብገባ ነበር የምፈልገው። ቢሆን ጥሩ ነበር ቢሆን ምነው አቶ በለጠ እንደዚህ ይባላል? ኧረ ዝምስ አይባልም። እንደው ቸግሮኝ ነው። እኔም ትንሽ ቸገር አለኝና ለዚህ ነው ያቆየሁበት። እኔው በገዛ እጄ ሰጥቼ ላልግባ እጄ ላይ ትንሽ አጠረኝና ነው እንጂ ያንተ ነው መመለስ የነበረበት። ጊዜም ልክ ነው፣ ረጅም ነው፣ ግን ስላጣሁ ነው። ባቆት ገንዘብ ይስጥኝ አቶ በለጠ። ኧረ እሰጥሃለሁ እንዴ! ኧረ ልመና የማያስፈልገው እንዴ! ያንተው የራስህ ገንዘብ እኮ ነው። እና እርስዎ ስንቴ ነው የምጠብቁት? ነገ ዛሬ እያሉ እኔ እኮ ተቸገርኩ። እኔም ተቸግሬ ነው እኮ ልጄ አይደለም አቶ በለጠ። ምንድነው ብዙ ብር ነው እንዴ? አይ ያን ያህል ብዙ አይደለም፣ ግን ታሌለህ እኮ 10 ብርም ብዙ ነው እኮ። ምን ያህል ነው? ምናልባት የምችለው ከሆነ ያው ወዳጅነታችንም ትንሽ ነች። አንድ 4000 ብር። 4000? ወይ በቃ የ2 ወር ከፍዬ ልግባ። አዎ ከዚህም አይበስብኝ። እውነትን ነው። አዎ ያው ተሱ ትወስዳለህ፣ ይሰጥሃል። ጎሽ ጥሩ፣ እሱ ማገላገልከኝ። እኔ ዋናው ገንዘብ ላገኝ እንጂ። አዎ አይ እንዴት ታገኛለህ? ገንዘብህ አይደለም እንዴ? ምን ነካ? ኧረ እኔ እሰጡታለሁ። በቃ ችግር የለም። ጎሽ እግዚአብሔር ይስጥ ልጄ፣ ተባረክ። በቃ 1 2 በሏ። እስኪ አንቺላቸው ጠጣ ብለህ ነው? ችግር አልሆን ብሎን ነው እንጂ ቢሆን ልክ ነው። እንደው ጋሽ በለጠ ትልቁ ምኞቴ እርሶ ጋር መግባት ነበር። አይ ያው አዘዘልህ እኮ እሱን ጣለልህ። መቼም ጌታ ተፈቀደ ውጭ አይሆንም። እንግዲህ እስካሁንም ያልተከራየው ለአንተ አስቦት ይሆናል። እየጠጣችሁ እሺ እማዬ አንቺ አትጨናነቂ። እማ እኔም እኮ የኮንዶሚኒየሙን ብር እያጠራቀምኩ እኮ ነው። በዚህ ዓመት ሙሉ ክፍያውን ከፍለን እናጠናቀቃለን። አይ እማዬ ሚስት በአንድ ጊዜ ከየት ይገኛል እንደዚህ? እስቲ መጀመሪያ የኮንዶሚኒየሙን ብር ከፍለን እናጠናቀቅ። ይላል ዶቹ ፏፏ ይላል ዶቹ ደስ የሚል ሹፌር ነው መልካም ልጁ እኔ ሰላም ነው ይብላኝ ለወዳጁ ፏፏ ይላል ዶቹ። ቆይማ የሆነ ልብን ሰርስሮ የሚገባ ዜማ ሰማሁ። አንቺ ወየ ይሁን ባቲ ይሁን አምባሰል አጣርቼ ልምጣ። ይሄ ከሰው ልጅ ድምፅ የሚወጣ አይመስለኝም። ቆይ ለማንኛውም እናቴ መልሼ እደውልልሻለሁ። ቆይማ ይላል ዶቹ ፏፏ ይላል ዶቹ ደስ የሚል ሹፌር ነው መልካም ልጁ እኔ ሰላም ነው ይብላኝ ለወዳጁ ፏፏ ይላል ዶቹ። ምንድን ነው? ምን ሆናችሁ? እንትን ነው እዚህ አደናቅፉኝ። አሃ እዚህ ግቢ የገባ ጎረምሳ ሁሉ ሳይደናቀፍ አይወጣም። አንቺ ደግሞ ተነሽ። እዚህ ቁጭ ብለሽ ምንድን ነው የምታንቋርሪው? ተነሽ። እናሰማለን። ውይ እናት ምቀኛ አይጣለብህ እናት ምቀኛ እኮ ምን አይነት እናት ምቀኛ ናቸው? ውይ እቺ ማታመልጠን ምን የመሰለች ልዕልት! አቤት ቁንጅና፣ አቤት ውበት! ጨረቃ አይመስለች። ጨረቃ ጨለመብኝ፣ ፀሐይ ጨለመችብኝ። አቤት ውበት! አውይ እንግዲህ ወገብሽን ጠበቅ አድርገሽ ለድግሱ መዘጋጀት ነው። ወዴት ነው? ማዘር አሸብር ነኝ። እና የሆንክ እንደሆነስ እቃውን ይዘህ ወዴት ነው የምትሄደው ነው እያልኩ ያለሁት። ያው ወደ ቤቴ ነው። የትኛው ቤትክ? ግቢ ተሳስተክ እንዳይሆን ይልኝ። ያቶ በለጠ ግቢ አይደል? እሱ ልክ ነህ፣
ያቶ በለጠ ቤት ነው እኮ። ማታ ቀብድ ከፍዬ ዛሬ መግባት እንደምችል ተነጋግረን የመጣሁት። አሃ እሺ፣ እዚሁ ጠብቅ እንዳትገባ መጣሁ። ኧረ እኔ ሳይፈቀድልኝ የምገባው ምንድን ነኝ እኔ? እንዴ የጨረስኩት ጉዳይ ላይ ደግሞ ልደራደር? ይህን ግቢ በሙስና ነው የሰሩት። መቼም በሙስና ቢሰሩት ነው እንጂ ዘንድሮ ገንዘብ በአዲሱ ብርማ እንደዚህ ሊሰሩ አይችሉም። የዘንድሮ ብርማ አዲሱ ብርማ አያዘርፍም እኮ አያዘርፍም። በለጠ አሸብር የሚባል ሰው ታውቃለህ? አሸብር እኔ ምን አውቃለሁ? ቀብድ ከፍያለሁ እያለ በር ላይ እያወራ ነው። ናና ውጣና እናግረው። ቀብድ ከፍያለሁ? አዎ። ስለዚህ እሱ ነው የሚያውቀኝ ማለት ነው። እኔ ምን አውቃለሁ የት እንደተነጋገራችሁ? እንዴት ነው? እንዴት አደሩ? እግዚአብሔር ይመስገን። ደህና አደሩ? ያው እንግዲህ ወደ ቤቴ ልገባ መጣሁ። አዎ፣ ታዲያ ግባ። ምን ችግር አለ? እኔ የምለው ቀብድ ተቀብለሃል ወይስ አልተቀበልክም? ምን ቀብድ? ለቤቱ ቀብድ ተቀብለሃል ወይ? ቀብድ የተቀበልኩም ይመስለኛል። እንደገና ያልተቀበልኩም አይመስለኝም። ማታ ወሽ ልክ ነህ ልጄ፣ ልክ ነህ። ቤቱን የጎረምሳ ማከማቻ ስታደርገው ዝም ብያለሁ። አይቻልም ብያለሁ። አይቻልም። አሁን ይሄ ጎረምሳ ይመስላል? ተመልከች፣ እንዴ ዝም ብለህ ገጡን ተመልከች። መጀመሪያ ሰው መናገር ገጽታውን አይቆም። እንዴ ዝም ብሎ ቢናገሩት ቢንቶለቶሉት ምንም ዋጋ የለም። አሁን የልጅ ጎረምሳ ይመስላል? እውነቴን ነው። እስቲ ተመልከች ልብ ብለሽ። የውሎት ማዘር፣ እኔ እኮ ምንም መጠጊያ ስለሌለኝ ነው እንደ ቤተሰቤ ላያችሁ ነው የመጣሁት። ልጄ እኛም እኮ ምን እናድርግ ብለህ ነው? ስንቱ ጎረምሳ መሰለ ይገባል ይወጣል፣ ይገባል ይወጣል። እንዴት እናድርግ? እኛም እኮ ተቸግረን ነው። አይ እንደ ሌሎቹ አዩኝ፣ እኔ እንደ ልጆት ነው የምንሆን። ይኸውልሽ ጥሩ ልጅ ነው። ኃላፊ አግዳሚውን እንዴት ዋላችሁ፣ እንዴት አደራችሁ፣ ደህና ናችሁ ወይ ውይ ሲጠይቅ እኔ አንቺ እንደምታያቸው ልጆች ይሄ ጠጉሩን አንጨፍሮ መጥቶ ቢሆን ይሄ ሌሊት ጋኔል መስሎ ቢመጣ አንቺ አይደለሽ ምን የነበርኩ አይሆንም ብለው። ግን እስቲ ተመልከች፣ ጠጉሩ ስርዓት ቁርጥርጥ ያለ አለባበሱ ይኸው ተመልከች፣ እንደዚህ ጥድት ያለ እነዛ እንዲህ ናቸው። ለማተበሽ መስክሪ እና ልግባ እንዴ? ግባ። እሺ አመሰግናለሁ። አይዞህ እኔ እና አንቺ እራሱ ስንጋባ ምን ነበረ እኮ የደረሰች ጎረምሳ ልጅ አለች። እሰይ እና እንኳን ደረሰች። ባይወለዷትም የደረሱ ወንድሞች አሏት። ምን ትሆናለች? ይሄ ጊዜ እንደኔና እንዳንተ ጊዜ እንዳይመስል ሁሉን አንድ አድርጎ መመልከት ምንድን ነው? ያኛው ሰውዬ ያንን መስሏልና ይሄኛው ሰውዬ ይሄን ይመስላል ማለት ምንድን ነው? ሁሉንም አይቶ ነው ገምቶ ነው መውረድ። ተይ እንጂ ልብ ግዢ። እውነቴን ነው። ወድቃ አትወድቅም። የእኛ ልጆች ተጣላቸው። ተፍጠና እየነገርኩህ ነው። ግፋቢል መውለድ ነው። ሌላ ምን ይመጣል? ደግሞ ልጅ ደስ ይላል። ልጅ ደስ አይልም? አትልሽም? አሁን ልጅ እኔ ወግ ማድረጉን አይቼ ነው የምፈልገው። እንደሱ ላይ እንዴ ሳልን እኔ ራሴ እውነቴን ነው የምልሽ። እሸት በላሁ እንጂ ከማትጠገበው ከሸጋ ልጅ ደጅ ተከተፈ ሎሚ ተበላ ትርንጎ ከሸጋ ልጅ መንደር በስሎ ተንዠርግጎ እና ብላ ጠርታኝ ከሽምብራው ማሳ ከሸቱ ሰጠኝ። ማነህ አንተ? እኔ አሸብር እባላለሁ። አንተስ? ሜላት። ደህና አመሻችሁ። እንዴት አመሻችሁ? ይኸውልሽ ድምፅሽ ጥሩ ነው። ወይ በጣም ነው የማመሰግነው። ግን ያንቺ ችግር ምንድን ነው? እንዳየሁት ቶኖችሽ ላይ ነው። ይሄ ከርቦቹን እንደ ቀልድ ነው ነካክተሽ የምታልፊው እና ኖቶቹን በደንብ አትመጪውም። በደንብ ርግጥ አታደርጊውም። እንደው እንደ ቀልድ ነካክተሽ ነው የምታልፊው። ወደ ታች ስትወርጂ ደግሞ ለምሳሌ ላስረዳሽ። አንድ ቁልቁለት ላይ እየሄደ ያለ መኪና አለ። ፍሬን በጠሰ እንበል። ሽው
እያለ ሲሄድ መቆሚያ ያጣ ሹፌር። እስቲ ድገሚው። አሁን ለምሳሌ እስቲ ድገሚው። እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከሸጋ ልጅ ደጅ። ቆይ ላስረዳሽ። እሸት በላሁ እንጂ እሸት በላሁ እንጂ ከማትጠገበው ከዚያች ልጅ ደጅ ተቀጠፈ ሎሚ ተበላ ትርንጎ ከሸጋ ልጅ መንደር በስሎ ተንዠርግጎ። በጣም ቆንጆ ነው፣ ደስ ይላል።